በእርግዝና ጊዜ ከስንት ወር ጀምሮ ነው ለሚለው እኔ እንደተረዳው 9ኙንም ወር ነው። 9ኙም ወር ከባድ ሊሆን ይችላል፣ እንዲህ ነው ሊል ይችላል የሰው ልጅ። አንዳንዴ እናንተ ማታደርጉት ሊሉ ይችላል። አንድ ነገር ግን አስተውል። መስቀል ይዘን የምንናገረው ቅዱስ ሆነን አይደለም፣ ግን የቅዱሱን እግዚአብሔር ቃል ለማስከበር ነው። ይኸው ነው። እኛ ደካሞች ልንሆን እንችላለን፣ እግዚአብሔር ግን ኃያል ነው። ለሰው ከምናደላ ለእግዚአብሔር እናድላ ብለዋል ሐዋርያት። አይ ምንም ችግር የለም ምን አለበት ልንል አይደለም መስቀል ያዝ ነው። የእግዚአብሔር ሕግ ይከበር ልንል ነው። እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ የእግዚአብሔር ሕግ ይከበር ለማለት መቆማችን እኛ አክባሪ ነን ቅዱሳን ነን ማለት አይደለም። ቅዱሱን እግዚአብሔር ግን ቅዱስ ነው፣ ቃሉ ይከበር፣ ትጠቀማላችሁ፣ እንጠቀማለን ለማለት ነው። አንዳንዶች እንደዚህ ይላሉ፣ እነሱ ያደርጉትም ሊሉ ይችላሉ። እርሱን እኛና እግዚአብሔር ነው የምናውቀው። ለምን ይፈርዳሉ? ደግሞም ብቃት አለን ብለን የተናገረን አይደለም። እኛ የበቃችሁኑ በእግዚአብሔር ፊት መልካም ሁኑ ለማለት ነው እንጂ ደካሞች ነን። ከግልና ከሰብአዊ ከእኛ ድካም ጋር ሊያነጻጽረው አይገባም። ለእግዚአብሔር ስለምናደላ ነው። ቅዱስ ጳውሎስ ለእግዚአብሔር ቀናተኛ ነን ይላል የሐዋርያት ሥራ ምዕራፍ 22 ላይ። ለቤቱ ቀናተኛ ሆነን እናክብረው፣ የሚያከብሩኝን አከብራለሁ ብሏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 20 ላይ ብናከብረው እንከብራለን፣ ቃሉን ብንጠብቅ እንባረካለን፣ ትውልድ ይባረካል። ይሄው ነው ዘዳግም 28 ላይ መሰረት አድርገን። ብንስት ደግሞ እንጎዳለን፣ ከጸጋው እንርቃለን። መንፈስ ቅዱስ አሁን በዓለ ሐዋርያትን ለማክበር ጾሙ ላይ ነን እና ለሐዋርያት መንፈስ ቅዱስ የወረደላቸው ሲጾሙ ነው አይደል? እንደ እግዚአብሔር ፈቃድ ሲኖሩ ነው። እንደ እግዚአብሔር ፈቃድ ስንኖር የእግዚአብሔር በረከት ይጎበኘናል። እንደ ልባችን ደግሞ ስንኖር ከእግዚአብሔር ጸጋ እንርቃለን። ስለዚህ ጸጋው እንዲበዛልን በእርሱ መንገድ እንሂድ። ከዚህ አንዱ በስርዓት መኖር ነው። በጋብቻ ላይ ከስርዓት አንዱ 9 ወር ተቆጥቦ ራስን ገዝቶ ማሳለፍ ነው የሚል ነው እና እኔ እንደተረዳሁት 9 ወር ለምን ከተጸነሰ ጀምሮ ህይወት አለው። በ40ኛው ቀን ተስዕሎተ መልክ ይሳልበታል ቅዱስ አትናቴዎስ እንደገለጸው። ስለዚህ ህይወት አለው። ወንድ ወይም ሴት በማህፀን አለ ማለት ነው። ስለዚህ ሩካቤ የሚፈጽመው ከሚስቱ ጋር ብቻ አይደለም፣ በጽንሱ ያለውንም ሌላ ሰው አለ፣ እግዚአብሔር የፈጠረው ሰው አለ። ስለዚህ ያ ተግባር ተገቢ አይደለም። ስርዓት ማክበር ያስከብራል። ሁለተኛው ራስን መግዛት ያዳብራል። ራስን ለመግዛት ነው። 9 ወር አይደለም ዘመናቸውን ሁሉ እኮ በድንግልና የሚኖሩ አሉ። 9 ወር ራስን ጠብቆ መቆየት ትዳር እኮ ኮንትራት አይደለም፣ ኑሮ ነው። 9 ወር ቢቆጠቡ ከዛ በኋላ 90 ዓመትም እግዚአብሔር ከሰጣቸው እድሜ አብረው የሚኖሩ ናቸው እና ራስን መግዛት ደግሞ ራሱ ህይወትን ማዳበሪያ ነው። ገላትያ ምዕራፍ 5 ላይ የእግዚአብሔር መንፈስ ራስን የመግዛት ነው ይላል። ግን ራስን ባለመግዛት አልችልም፣ አይሆንልኝም፣ እሳሳታለሁ፣ እንዴት ይሆናል 9 ወር ሁሉ እንዴት ፈቃድ ስጋት አልፈጽም እንዴ? ከዛ በፊት 20-30 ዓመት ከወንድ ከሴት ርቀው ተኖሮ የለ እንዴ? በድንግልና ኖሮ በተክሊል የሚጋቡ ብዙዎች አይደሉ እንዴ? በ30 ዓመቱ የተዳረ አንድ ዲያቆን ወይም አንድ ቤተክርስቲያን ልጅ 30 ዓመት እኮ ሩካቤ አልፈጸመም እና ምን ሆነ? ተነነ በነነ ምን ሆነ? ጤናማ ሆኖ በስነ ልቦናው በራሱ ተማምኖ ኖረ እንጂ። ሴቲቱም እንደዛው 9 ወር ቢቆጠቡ ምንድን ነው ምን ይሆናሉ? በመጠበቅ ግን የእግዚአብሔር ክብር ይበዛል ነው። ስለዚህ እንደው አንዳንዴ ስሜታዊ ሆነን ምናምን ሳይሆን እግዚአብሔር እናክብረው ነው እኮ ወገን። በንጹህ ሕሊና ይሄንን ባህል ይከበር የለ፣ ህገ መንግስት ይከበር የለ፣ የሰማይና የምድር ንጉሥ የእግዚአብሔር ቃል ይከበር። ይሄ ከእንስሳ ማነስ ነው። በተፈጥሮ እንኳን ያስተምራችሁ ምን ብሏል እኮ መጽሐፍ ቅዱስ። አሁን ከብት ላሚቱ ጸንሳ ሳለ ከብት በሬው ላሟ ላይ አይደርስባትም፣ አሸቶ ይተዋል። ይህን ደግሞ በገጠር ያደጉ ምስክር ናቸው። አሸቶ ይተዋል፣ አይደርስባትም እና መጽነሷን አውቆ ላሚቱን ያከብራታል። በማጸኑ ያለውን ጽንስ አክብሮ አይረካትም። እኛም አሁን ከእንስሳ አንነስ። ሰው እንስሳ አይደለም፣ በአርአያ ሥላሴ የተፈጠረ ክቡር ፍጥረት ነው። የመንፈስ ቅዱስ ማደሪያ ነን እኮ የተባልነው፣ ይልቅም የክርስትና ሰው። ከዚህ አንጻር እግዚአብሔርን ቃሉን ለማክበር የተባረከ ትውልድ ለመተካት እንደነ ዮሐንስ እንደነ አቡነ ተክለ ሃይማኖት የተቀደሱ ትውልዶችን ለመተካት ይሄን ደግሞ ያለን ቃሌን ብታከብር ትከብራለህ ነው። ያዛ ተቃራኒ ግን መርገም ያገኛል ይላል። ስለዚህ ከበረከት እንዳንርቅ ራስን የመግዛት ህይወት እንድናዳብር መታገስን መታቀብን ያስለምደናል እና ከዚህ ጊዜ እስከዚህ ጊዜ አይባልም። እዚህ ላይ አንድ ሳልጠቆም አላልፈው። ድንገት ከሳይንሱ እንደው ከዘመናዊ ግንዛቤም እንደው አንዳንዴ ከአባ ስለደርስ የራቅን አድርገው እንዳይገምቱ።
ሚዲያ ላይ ስንቆም ሆነ ለምክክር ሰዎች ስናማክር ግራ ቀኝ አይተን ነው። በእውነት ከሆነ ለምሳሌ ከዚህ ጥያቄ ጀምሮ ከ4 ያላነሱ ጽሁፎችን ለማየት 1-2 ደግሞ የሕክምና ባለሙያዎችን ለማናገር ሞክሬያለሁ። የሚገርመው ግን በእርግዝና ጊዜ ችግር የለውም ያሉኝ አሉ፣ ችግር አለው ያሉኝ ደግሞ አሉ። ይህንን ሰርች እያደረጉ ማየት ይቻላል። አንዳንዴ ዓለም ፍጹም አለመሆኑን በዚህ እናውቃለን። ምንም ችግር የለውም ምንም ማለት አይደለም እንዲሁም ሊጠቅም ይችላል ብለው በደንብ በዩቲዩብም በጽሁፍም ያስቀምጣሉ። አይደለም ከድሮ የሜዲካል መጽሔት ጀምሮ ደግሞ አንዳንድ የድሮ ጽሁፎች አይቼ ችግር አለው። ለምሳሌ ምጥን ሊያፈጥን ይችላል። በእርግዝና ጊዜ የሚደረግ ሩካቤ ምጥን ሊያፈጥን ይችላል። መድማትን፣ አላስፈላጊ ፈሳሾችን ሊመጡ ይችላሉ። ኢንፌክሽን ሊፈጠር ይችላል። ሌላው ቀርቶ ትክክለኛ ስነ ልቦናዊ ላይ የሩካቤ ዝግጅት ስለማይኖር ጤናማ አይደለም። ሴቲቱም ቅርጿ መቀየሩ በጽንሷ ያለው ውስጥ የሆነ ነገር ምን ይሆን ይፈጠር ይሆን የሚል ምቹ ባለመሆኑ ጤናማ ሩካቤ አይደለም፣ ከዚህ ሁሉ ባይደረግ ይመከራል የሚል አንብቤያለሁ። ስለዚህ ይህንን ሰሚ ዳኘው በሳይንሱ ደረጃ ሁለቱም አለ ለማለት ነው።